ሪሴ ነው ወደ ስልጣን የሚያስገባ ቅባት ዛሬ ይነካል። ዝም ብለህ አጠገብ ያለውን ሰው በዓለም ዙሪያ ያላችሁ በሙሉ ስሙን። ከዛሬ ቀን ጀምሮ እግዚአብሔር በእናንተ ላይ የሚያመጣ ቅባት ወደ ስልጣን የሚያስገባ ቅባት። ማንም ሰው ሳይሰማ ባለስልጣን ትሆናል። ስራዬ ትንሽ ነው ግን ቅባት ስላለ ባለስልጣን ትሆናል። 11 ልጅ ያለ ሰው አይከበርም። 3 ልጅ ወልደ የብዙ ልጆች አባት ትሆናል። 4 ወረቀት ዲግሪ፣ ማስተርስ፣ ዶክተሬት ያለ ፀሐይ የሞቀ ይውላል። አንተ ግን ምንም ሳይኖር ባለስልጣን ትሆናል። ዛሬ የሚመጣል ቅባት ባለስልጣን የሚያደርግ ቅባት ይነካል። ከዛሬ ቀን ጀምሮ በእናንተ እጅ ላይ ባለስልጣን የሚያደርግ ቅባት እጃችሁ ላይ ገባ። ሄይ ሞትን የሚያሸንፍ ቅባት ገባ። ማንም ይስማ። አሁን ባለስልጣን ላይ አወራ በገር ያላችሁ ከዛሬ ቀን ጀምሮ ቅባት ይነካል። ባለስልጣን ናችሁ። ትንሽ ስራ የምትሰሩ ከባለስልጣን የበለጠ ቅባት ይነካል። ሰይጣን ሊገል ይመጣል። በሽታውን አራግፈህ ትወጣለህ። ይህን ቅባት ይዘህ ወደ ባለስልጣንነት ውስጥ ተሻግራል። የሚቀበለኝ ሰው አሜን ይበል። ከዛሬ ማታ ጀምሮ ወደ ባለስልጣንነት ቀይሯል። ሰውን እርጅና ይገላል፣ አንተን ግን ቅባት ያብራል። ጮክ ብለህ ባለስልጣን ነኝ በልስ። የኔ ቅባት በልስ ከላይ ስለመጣ ወደ ባለስልጣንነት ውስጥ ዛሬ ገቡ። ቤቴ ላይ ባለስልጣን ነኝ። ስራ ቦታ ባለስልጣን ነኝ። ወንጌል ይዤ ባለስልጣን ነኝ። ወንጌል እየመሰከርኩ ባለስልጣን ነኝ። አደባባይ ላይ ባለስልጣን ነኝ። የሚቀበለኝ ሰው አሜን ይበል። ግደለም በጂኒ መንደር ባለስልጣን ትሆናለህ። ብዙዎችን የገደለ እባብ አንተ ግን ሰፈሩን ገና ስትወርድ ከመኪና ከታክሲ ያው ታክሲ ከሌለ ከኮብልስቶን እንዲህ ስትወርድ ጂኒ ይጮሃል። አሜን 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 አሜን። የሆነ መንደር የሆነ የተከራየበት የሚሰራበት እጅን ብድግ አድርግ። አንድ ምርቃት ሊመርቅ ከዛሬ ቀን ጀምሮ የእናንተ ነገር ወደ ስልጣን ውስጥ ገብቷል። ምንም መላይም ግን ወንጌል ስላለ ስልጣን ውስጥ ከተት። ተቀበለኝ አሜን ብለህ አሜን። ከዛ እጁ ላይ ያለው ወረቀት እንዲህ ነው። አንደኛ ቅድስና፣ ሁለተኛ ጽድቅ፣ ሶስተኛ ኢየሱስ አሜን በል። አራተኛ ደግሞ ለእግዚአብሔር ቤት ብቻ የሚሆን እውነት፣ እግዚአብሔር የሚፈራ አይን አለው ብሎ ለሚስቱ ሲነግረው ሚስቱ አንተ አበ ቤት ገብቶ ቤት ላይ ባለቤቴ የለም ጥበቃም የለም አለ እኮ ጥበቃ በር ዘግቻለሁ። ዝሙት ስራ ሲባል ምን እንዳልታ አንቺ ይሄን በር ዘግተሻል፣ ይሄን መስኮት ዘግተሻል። የሰማዩንስ ማን ይዝጋ? ኋላ ኮቱን ያዘች አንተ አለች አበ ድንገት አመልጣለሁ ብትል እጮሃለሁ አሲሳለሁ። ነገር ግን ዝሙት ካንቺ ጋር ሰራለሁ ብትል አልጮይም ስትል ዮሴፍ አንቺና እግዚአብሔር ሊጮሁ እግዚአብሔር ከሚጮይብኝ አንቺ ቢጮይ ይሻላል ብሎ ቀስ አድርጎ እዚህ ቁልፉ በደረቱ በኩል ጫለ ከፈተና ልብሱን በሙሉ በእሷ ላይ ጥሎ ጠፋ። ልብ በሉ ኮቱን ጥሎ ሲሄድ እጀ ጠባቡን ጥሎ ሲሄድ ለክስ ይመቻል። ቢመችም እግዚአብሔር ትሩ ጀስቲስ እውነተኛ ፈራጅ ስለሆነ መፍረዱ አይቀርም። ይሄ ሰውዬ ኮቱን ስትል እሰይ እንዶ ይሻላል ለክስ ተመቻ ብላ የለበሰውን ሰውዬ በራቁት ሄዶ አምልጦ ልብሱን ይዛ ገረዶቹ እጅ በንጉሱ ወይም በሰውዬ ቢሮ አስቀምጣ ጠበቀች ለክስ። ይኸው ታማኝ ነው በቅድስና ይኖራል ብላይ ቤቴንም ልጄንም ኑሮዬንም ንብረቴንም ትዳሬንም ይጠብቃል ያልከው ሰው ትላገጥብኝ ለማመንዘር ሲመጣ ልብሱን ያስኩና እኔ ግን ራሴን ተገላገልኩ ብላ ስትናገር ንጉሱ ወደ አይኑ ቀይ ሆኖ ወደ ፖሊስ ጣቢያ እንዲወረድ አረገ። ሰውዬ አሁንም እዛም ባለስልጣን አንተ ቅባት አንደኛ ከሞት ይጠብቃል። ጮክ ብለህ አሜን በል። ብር ከምትይዝ ቅባት ያዝ። ሁለተኛ ቅባት የክፎችን ምክር ያበላሻል። ሶስተኛና የመጨረሻ ቅባት ካለ መሞት በሚገባ ሰፈር ሰውዬ ሰላም አደራችሁ ብለህ አንተ ታልፋለህ። ተው አሜን በል።
ወንድም የለውም ለዚህ ሰውዬ ለዮሴፍ። ፍርድ ቤት ዳኛ ጓደኛ የለውም። ጉቦ የሚሰጥ ሰው የለው። ፖሊስ ጣቢያ ሊበሰብስ ነበር የገባው። ባለስልጣን ስለሆነ ጸጋ ስላለው እዛው ገብቶ አምልኮ ቀጠለ። በጣም የሚገርማችሁ ነገር እንዲህ ከሆነ በኋላ ልክ ፖሊስ ጣቢያ አካባቢ ፖሊስ ጣቢያ ሲገባ ጸጋው ጨመረ። ንጉሱ ሰውን መፈለግ ጀመረ። ህልም አይቶ ሰውን መፈለግ ጀመረ። ይገርም። ኧረ ረስቼ ነው እንጂ ለኔም እኮ ፖሊስ ጣቢያ ታስሮ የታሰረው ከዚህ ግቢ ልክ እንደኛ የታሰረ ሰው ነበረና ጓደኛዬ አንተ ከቅርብ ጊዜ በኋላ በዛፍ ላይ ትሰቀላለህ፣ ተሰቅለህ ወፎች ይበላል ብሎ ትንቢት አገለገለ። እኔን ደግሞ ወደ ቀድሞ ስራ ትጨመራለህ አለ። እኔንም ማስታወስ ብሎ ነው ረስቼ ነበር አለ። ህልም መፍታት የሚችል ዮሴፍ የሚባል በወህኒ ቤት ታስሮ አለ። 41:14 ላይ እንዲህ ይላል ዘፍጥረት። ንጉሱ ዮሴፍን ከእስር ቤት ምን አረገው? አስጠራው። ከዛ ደግሞ አስቸኮሉት ይላል። ጸጉሩን ላጩት፣ ልብሱን ቀየሩት፣ አጠቡት እና አስተካከሉ። ከፖሊስ ጣቢያ ላይ አስቸኮሎ ሲያመጡት አለ እጅም ብድጋ በጌታ በኢየሱስ ንጉስ ፊት የሚያስቆም ቅድስና፣ ቤተሰብ ፊት የሚያስቆም ጸጋ፣ ጮክ ብለህ አሜን በል። ክፍለ ሀገር የሚያስቆም ጸጋ፣ ከተማ መሃል የሚያስቆም ጸጋ፣ ትዳር ፊት የሚያስቆም ጸጋ፣ ወንጌል ፊት የሚያስቆም ጸጋ፣ በዓለም ዙሪያ ያላችሁ በሙሉ ከዛሬ ጀምሮ ለዮሴፍ የተሰጣ ሞገስ ይሰጣችሁ። ዝሙትን የሚያስንቅ ጸጋ ይሰጣችሁ። ጫትን የሚያስንቅ ጸጋ ይሰጣችሁ። ኃጢአትን የሚያስንቅ ጸጋ ይሰጣችሁ። ክፋትን የሚያስንቅ ጸጋ ይሰጥ። የሚቀበል ሰው አሜን።